እንደሚታወቀው የክረምት ጊዜ እየመጣ ነው። ስራ ላይ ላለን ለእንደን አይነት ሰዎች ብዙም የተለየ ነገር የለውም። ነገር ግን ተማሪዎች ከሆናችሁ በጣም ሰፊ የሚባል የረፍት ጊዜን ታገኛላችሁ እና ይህን የረፍት ጊዜ እንዴት ለማሳለፍ እያሰባችሁ ነው? ጀስት በቆሎ እሸት እየበላችሁ ሙቪ እያያችሁ ወይ ከፋሚሊ ጋር ቺል እያደረጋችሁ ለማሳለፍ ነው ያሰባችሁት ወይስ ደግሞ ራሳችሁ ላይ ለመስራት ተዘጋጅታችኋል? እኔም ልክ እንደ አብዛኛው ወጣት የክረምት ጊዜን አሳልፍ የነበረው ፊልም በማየት ነበረ። እንደው አለፍ ሲል ጥሩ ስራ ሰራው ካልኩ ከጓደኞቼ ጋር አልፎ አልፎ ጂም እንሄድ ነበረ። ከዛ በተረፈ ግን አብዛኛውን ጊዜ እንዲሁ ነበር የምናባክነው። ነገር ግን አስታውሳለሁ ሰከንድ ይር እና ሰርድ ይር ዩኒቨርሲቲ ተማሪ ያለው ክረምት ወደ ፋሚሊ ስንሄድ አብዛኛውን ራሴ ላይ የሰራውበት ጊዜ ቢኖር የዛን ሰዓት ነው። ጀስት መጽሐፎችን ማንበብ፣ አዳዲስ ኮርሶችን መውሰድ፣ ብዙ ነገር አሁን ላይ ላለሁበት ስራም ለሌሎችም ነገሮች ጠቅመኛል ብዬ የማስበውን ነገር ራሴ ላይ የሰራሁት እነዛ የክረምት የረፍት ጊዜዎች ላይ ነው። ከዛም በተጨማሪ ከአንድና ከሁለት ሳምንት በኋላ የሚኖረውን ጊዜ አሰልቺ ነው የሚሆንብን። ጀስት 3 ወር ሙሉ የሚዝናና ሰው አለ ብዬ አላስብም። ከዛ በኋላ ሙቪ እያየን ብናሳልፍም ቺል ብናረግም ይደብረናል። የሆነ ነገር ማድረግ አለብን። ስፔሻሊ ደግሞ ይህን ሰፊ ጊዜ ህይወታችንን አንድ ስቴፕ ሊያራምድ የሚችል ነገር ላይ ኢንቨስት ማድረግ አለብን ብዬ አስባለሁ። ከነዛም ውስጥ መጽሐፍ ማንበብ ሊሆን ይችላል፣ አዲስ ስኪል መማር፣ ከዛም በተጨማሪ ፊዚካሊ ራሳችን ላይ በመስራት ጥሩ ውጤት ማግኘት አለብን። ነገር ግን ይህን ስላችሁ መስከረም ላይ የሆነ ሚሊዮነር ትሆናላችሁ ወይም ደግሞ ሚስተር ኦሎምፒያ ትሆናላችሁ እያልኳችሁ አይደለም። ነገር ግን የዛኔ ነው ክረምት ያረኩት ነገር ነው አሁን የሚጠቅመኝ የምንለውን የሆነ አይነት ጠቃሚ ነገር ቢያንስ አንድ ስቴፕ ወደፊት ሊያራምደን የሚችል ነገር መማር ወይም ደግሞ ዴቨሎፕ ማድረግ ይጠበቅብናል። ሰላም እንዴት አላችሁ? ለአምላክ እባላለሁ። በዚህ ቻናል ከተለያዩ ቦታ ተምሬያቸው ጀኒንሊ እናንተን ጠቅማችኋል ብዬ የማስባቸውን ነገሮች ሼር ስለማድረጋችሁ ሰብስክራይብ በማድረግ ቤተሰብ ነው። በዛሬ ቪዲዮም በዚህ ክረምት ራሴ ላይ መስራት ፈልጋለሁ፣ መለወጥ ፈልጋለሁ ወይም ደግሞ በሳይድ ሀስል ጥሩ ገንዘብ ማግኘት ፈልጋለሁ ለምትሉ ሰዎች ራሳችሁ ላይ መስራት የምትችሏቸውን ቤዚክ የሚባሉ ወይም ጀነራል የሚባሉ 3 ዋና ስኪሎችና ከዛ በተጨማሪ ደግሞ ሃይፔይንግ የሚባሉና ፍሪላንሰር ፍሬንድሊ ማለትም ከየትኛውም ቦታ ዲጂታሊ ሊሰሯቸው የምትችሏቸውን 6 ዋና ስኪሎችን ስለምነግራችሁ እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው ሁሉም ሰው ሊኖረው ይገባል ብዬ የማስበው ስኪል ቢኖር ፕሮፌሽናል ሌቭል እንግሊሽ ወይም ደግሞ የኮሚኒኬሽን ችሎታ ነው። ይህን ስላችሁ ጀስት ክላስ ውስጥ የምንፈተው ነው የእንግሊዝኛ ቋንቋ ማለት አይደለም። ኖ እሱን ሳይሆን የምላችሁ አክቹሊ ስራ ላይ ሊውል የሚችልና ራሳችንን ኤክስፕረስ ማድረግ የምንችልበትን ፕሮፌሽናል ሌቭል እንግሊሽ ነው እያልኳችሁ ያለሁት። በጣም በሚገርም ሁኔታ አብዛኛው ሰው የሆነ አይነት ኦንላይን ስራ ጀምሮ የሆነ አይነት ኢንተርቪው ወይም ደግሞ ኦንላይን ሚቲንግ እስከሚያጋጥመው ድረስ የሚናገረው እንግሊዝኛ አድቫንስድ ሌቭል ወይም ደግሞ ፕሮፌሽናል ሌቭል አለመሆኑን አይረዳም። ጀስት አእምሯችን ውስጥ ያለው እንግሊዝኛና እንደዚህ አይነት ቦታዎች ላይ ስንገኝ ራሳችንን ኤክስፕረስ ለማድረግ ስንቸገር ነው የምናገኘው። ይህንን የራሱ በቅርቡ ኤክስፔሪንስ አድርጌዋለሁ። ጀስት አፕወርክ እና የመሳሰሉት የፍሪላንሲንግ ሳይቶች ላይ መስራት እድሉ የለኝም፣ እንደዚህ አይነት ኤክስፔሪንሱ የለኝም። ነገር ግን በሊንክዲን በኩል ቅርብ ጊዜ 2 የዩኤስ ብራንዶች ጋር የመስራት እድሉ ነበረኝና ጀስት ለኢንተርቪው ስቀመጥ አእምሮ ላይ ያለው ነገር ጥሩ ነው፣ በደንብ ኤክስፕረስ እንደማድረግ ነው። ነገር ግን በተወሰነ ደረጃ ራሴን ኤክስፕረስ ለማድረግ ሲቸገር አይቼዋለሁ። ጀስት የምናገረው እንግሊዝኛ ጥሩ ነው በእርግጥ፣ ነገር ግን ፕሮፌሽናል ሌቭል የሚባል አይደለም። ጀስት ታይፕ ስናደርግና ኤክስፕረስ ስናደርገው ኢንተርቪው ላይ ስንቀመጥ ወይም ደግሞ ሚቲንግ ላይ ስንቀመጥ የምንናገረው እንግሊዝኛ ወይም ፕሬዘንት ለማድረግ የምንቸገር ከሆነ ትረስት ሚ ፕሮፌሽናል ሌቭል የሚባለው ትክክለኛው የኮንቨርሴሽን እንግሊዝኛ ያስፈልገናል። ይህን ቪዲዮ ከመስራቴ በፊት የሆነ ፖድካስት የተመለከትኩ ነበርና በቅርቡ እንደምናውቀው ሀሴት ደረጀ በዓለም 2ኛ በመሆን የቢዩቲ ፓጀንት አሸናፊ ሆናለች እና እሷን ወደዛው ኮምፒቲሽን የላካት የሆነ ድርጅት የኢትዮጵያ ዳይሬክተር ናት ካልተሳሳትኩ። እሷ እንደተናገረችው ከሆነ ሀሴት ደረጀ ብዙ ኮምፒቲሽኖችን አልፋለ። እዛ ዓለም አቀፍ ውድድር ያለፈችው የኮሚኒኬሽን ችሎታ ስለነበራት ነው ከውበቷ በተጨማሪ። ብዙዎቻችንም መድረክ ላይ ያደረገችው ንግግር እንደተመለከት ነው አልጠራጠርም። ይህ ሁሉ የሚያሳየው ይህ የኮሚኒኬሽን ችሎታ መቼ እንደሚጠቅመን አናውቅም። ጀስት የሆነ ስኮላርሽፕ ልናገኝ እንችላለን፣ የሆነ ኦንላይን ስራ ልናገኝ እንችላለን። እስቲ ያስቡት ፕሮፌሽናል ሌቭል የሚባል እንግሊዝኛ ባለመናገራችን እስከዛሬ ምን ያክል ኦፖርቹኒቲዎች ሚስ እንደምናደርግ። ስለዚህ እኔ እንግሊዝኛ እችላለሁ በሚለው ታጥረን ቁጭ ከምንል ይህንን ክረምት ምን ማድረግ እንችላለን? ፕሮፌሽናል ሌቭል ወይም ደግሞ አድቫንስድ የሚባለውን የእንግሊዝኛ ቋንቋ ማዳበር እንችላለን። ያንን ለማድረግ ደግሞ ፖድካስቶችን ማዳመጥ እንችላለን፣ ኮርስ መማር እንችላለን፣ ኢንፐርሰን ክላሶችን የፈለጋችሁትን ለእናንተ የሚሰራላችሁን አድርጋችሁ ጥሩ የሚባል የእንግሊዝኛ ኮሚኒኬሽናችሁን ማሻሻል ይኖርባችኋል። በሁለተኛነት ሁሉም ሰው ሊኖረው ይገባል ብዬ የማስበው ስኪል ቢኖር ራስን የመሸጥና የኔትወርኪንግ ችሎታ ነው። ይህን ስላችሁ በ2025 በጣም አንደርሬትድ ከሆኑና በጣም ደግሞ ፓወርፉል ከሆኑ ስኪሎች ውስጥ
ራስን የመሸጥ ችሎታ አንደኛው ነው። ይህን ስላችሁ ለምን መሰላችሁ? ጀስት ያልሆናችሁትን ሰው አስመስሉ ወይም ደግሞ ሌላ ሰው ለመሆን መጣር አለባችሁ እያልኳችሁ አይደለም። ነገር ግን ኢምፕሎይም ብትሆኑ ወይም የራሳችሁ ስራ ቢኖራችሁ ራሳችሁን አውጥታችሁ ካልሸጣችሁ ሰዎች ወደ እናንተ ሊመጡ አይችሉም። ይሄ ስራው ጥሩ ሲሆን ሰዎችን ይስባል የሚባለው ነገር እየቀረ ነው። ጀስት ራሳቸውን ፕሮሞት ያደረጉ ራሳቸውን መሸጥ የቻሉ ሰዎች ናቸው ብዙ ሴልሶችን ብዙ ከስተመሮችን ማግኘት የሚችሉት። ይሄ ነገር ደግሞ በግለሰብ ደረጃ ኢቭን ኢምፕሎይ ብንሆን ወይም ደግሞ ፍሪላንሰር ብንሆን ስራችንን አውጥተን እስካላሳየን ድረስ ማንም ወደኛ ሊመጣ አይችልም። ይህን ጉዳይ እኔ ራሱ በሃርድ ወይ ነው የተማርኩት። ይህን ስላችሁ ለምን መሰላችሁ? ብዙዎቻችን ጀስት ስራው ላይ አድፍጠን በመስራት ወይም አዳዲስ ስኪሎችን በመማር ነው ጊዜ የምናጠፋው። ከዛ በተጨማሪ ግን ራሳችንን አውጥተን መሸጥ ይኖርብናል። ለሰዎች እኛ መኖራችን ማስተዋወቅ ይኖርብናል። አንድ የምወደው አባባል አለ There are people out there who want to buy from you. They just don't know you exist yet. ይህ ሲባል ምን ማለት ነው? እኛ እንዳለን ወይም ደግሞ የእኛን ሰርቪስ እና ፕሮዳክት የሚፈልጉ ሰዎች እኛ መኖራችን ቢያውቁ ለመጠቀም ዝግጁ የሆኑ ሰዎች አሉ። ከኛ የሚጠበቀው ምንድነው? እኛ ራሳችን አውጥተን ለነሱ መሸጥ ይኖርብናል ወይም ደግሞ ራሳችንን ፕሮሞት ማድረግ ይጠበቅብናል። ስለዚህ እናንተም በዚህ ክረምት ራሳችሁን የሚሸጥና የኔትወርኪንግ ችሎታችሁ ላይ መስራት የምትፈልጉ ከሆነ ስለ ሴልስ፣ ፐርሰናል ብራንዲንግ እንዲሁም ኔትወርኪንግ የተጻፉ መጽሐፎችን ማንበብ ትችላላችሁ። በዚህ ዙሪያ እኔም ራሴ እየሰራሁበት ያለው ጉዳይ ስለሆነ ብታነበው በጣም አሪፍ ነው ብላችሁ የምታስቡት መጽሐፍ ካለ ኮሜንት ሴክሽን ላይ ሪኮመንድ ብታደርጉ ደስ ይለኛል። በሶስተኛነት ሁሉም ሰው ሊኖረው ይገባል ብዬ የማስበው ስኪል ቢኖር የኤአይ ፕሮምፕት አጻጻፍ ነው። ይህን ስላችሁ ኤአይ አሁን ላይ ሁሉንም ነገር ኮንትሮል እያደረገ ነው የሚገኘው። ልዩነቱ ያለው ግን ኤአይን ማን ይጠቀመዋል ሳይሆን ኤአይን በስርዓትና በትክክል ማን ነው እየተጠቀሙ ያለው የሚለው ጉዳይ ነው። ብዙውን ጊዜ አስተውላችሁ ከሆነ ሰዎች ራንደም የሆኑ ጥያቄዎችን ያስቀምጡና ከዛ ቤዚክ የሆነ መልስ ሲሰጣቸው በኤአይ እንዴት አድርጌ ነው ስራ መስራት የሚችለው ይላሉ። ነገር ግን በተቃራኒው ደግሞ በጣም ብዙ ሰዎች ኤአይን በመጠቀም ወርክ ፍሏቸውን አውቶሜት እያደረጉ ነው የሚገኙት። ጀስት ከዚህ በፊት በጣም ረጃጅም ሰዓት ይፈጅ የነበረና የተለመደ ወይም ትራዲሽናል የሚባል ወይም ደግሞ ሁል ጊዜ የምታውቁት ሩቲን አይነት ያለው ስራ ከሆነ በኤአይ አውቶሜት መደረግ ይችላል። ያንን ለማድረግ ግን ምን ያስፈልጋል ካላችሁኝ ስትራክቸርድ የሆነ ዲቴል የሆነ የኤአይ ፕሮምፕት አጻጻፍ ችሎታ ሊኖራችሁ ይገባል። እኔ ራሴ በስራዬ ኤአይን በደንብ ነው የምጠቀመው። ለየተለያዩ ስራዎች የምጠቀማቸውን ፕሮምፕቶች አንዴ ካዘጋጀው በኋላ ከዛ በኋላ ወርክ ፍሎን ማስኬድ ነው የሚጠበቅብኝ። ቀላል ነው። የኤአይ ህግ እንደምናውቀው ቀላል ያለ ነው። ጀስት ጋርቤጅን ጋርቤጅ አውት። ቀላል ያለ ይሄ ራንደም የሆነ ነገር ከሰጣችሁ ቤዚክ የሆነ መልስ ታገኛላችሁ። ነገር ግን በተቃራኒው ደግሞ ፕሮምፕት አደራረጋችሁን በደንብ ማስተር ካደረጋችሁ ትረስት ሚ በጣም ብዙ የሚባሉ ስራዎችን ኤአይን በመጠቀም ማቃለል ትችላላችሁ። ስለዚህ እናንተም በዚህ ክረምት የኤአይ ፕሮምፕት አጻጻፍን ስቴፕ ባይ ስቴፕ የሚያሳዩ ኮርሶችን መውሰድ ትችላላችሁ። የዩቲዩብ ቪዲዮችን መከታተል ትችላላችሁ። የተለያዩ ሜቶዶችን ተጠቅማችሁ ይህን ስኪል ማዳበር አለባችሁ። ምክንያቱም ኤአይን በትክክል እየተጠቀሙት ያሉት ሰዎች ከኛ በብዙ ጥፍ እየሄዱ ነው የሚገኙት። ይህንን ካላረጋችሁ ደግሞ በብዙ ነገር ወደኋላ ነው የምትቀሩት። ኦኬ፣ ሁሉም ሰው ሊኖራቸው ይገባል ብዬ የማስባቸው ቤዚክ የሆኑ ስኪሎችን ተነጋግረናል። አሁን ደግሞ 6 ዋና ዋና ፍሪላንሰር ፍሬንድሊ የሆኑ ከየትኛውም ቦታ መስራት የምትችሏቸውና ሃይ ፔይንግ የሚባሉ ስኪሎችን እነግራችኋለሁ። የመጀመሪያው ሃይ ዲማንድ ያለውና ሃይሊ ፔይንግ የሆነ ስኪል ቢኖር ኮንቴንት ክሬሽን ነው። ኮንቴንት ክሬሽን እውነቱን ለመነጋገር የእኛ ትውልድ ቺት ኮድ ነው ማለት እንችላለን። ጀስት ሰዎች በአጭር ጊዜ ውስጥ ህይወታቸው ሲቀየሩ ተመልክታችሁ ሊሆን ይችላል። የሆኑ ስቶሪዎችን ተጠቅመው የሆነ ብራንድ ሲገነቡ ተመልክታችሁ ሊሆን ይችላል። ከዛም በተጨማሪ ደግሞ ያላቸውን ሆቢ ወደ ኢንካም የቀየሩ ሰዎችንም ተመልክታችሁ ሊሆን ይችላል። ኮንቴንት ክሬሽን ሲባል ግን ኮምፕሊኬት ማድረግ የለብንም። ጀስት የሆነ ኢንፍሉዌንሰር መሆን አለብን ወይ የሆነ ዩቲዩበር መሆን አለብን ማለት አይደለም። መማር ያለብን ወይም መረዳት ያለብን ነገር ቢኖር ኮንቴንትን ወይም ትክክለኛ የሚባሉ የኮንቴንት ፎርማቶችን ተጠቅመን እንዴት አድርገን ኮሚኒኬት ማድረግ እንደምንችል ነው። ቅድም እንደተነጋገርነው ራስን መሸጥን በተመለከተ ደግሞ ከየትኛውም አውትሪች ከየትኛውም ኮልድ ኮልና ኮኔክሽን በላይ ኮንቴንት ክሬሽን በደንብ ይሰራል። ይህን ስላችሁ ቀለል ያለ ኮንቴንት ክሬት በማድረግ ለሰዎች ቫልዩ በመስጠት ብዙ ክላይንቶችን ወይም ደግሞ አትራክት ማድረግ የምንፈልጋቸውን ከስተመሮች፣ ግለሰቦች ወደኛ እንዲመጡ ማድረግ እንችላለን። ሁሉም ሰው በሚባል ደረጃ የሚሸጥ ታሪክ አለው። ከዛም በተጨማሪ ወደ ገንዘብ መቀየር የምንችለው የሆነ አይነት ታለንት አለ ወይም ለሰዎች ቫልዩ ልናደርግ የምንችለው የሆነ አይነት ታለንት ይኖረናል። ስለዚህ ከኛ የሚጠበቀው ወይም መማር የሚኖርብን ነገር ምንድነው ካላችሁኝ ስቶሪ ቴሊንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ ሹቲንግ የመሳሰሉ ስኪሎችን ተምረን ወደ ኢንዱስትሪው መግባት ነው። በሁለተኛነት በጣም እየተፈለገ ያለና ጥሩ እየከፈለ የሚገኝ ፍሪላንስ ፍሬንድሊ የሆነ ስራ ቢኖር ዳታ አናሊሲስ ነው። ዳታ አናሊሲስ በሚገርም ሁኔታ በጣም ብዙ ጊዜ ፍሪላንስ ለማድረግ ወይም ከተለያዩ ቦታ ሆነን ለመስራት የሚመች የስራ ዘርፍ ነው። ከዛም በተጨማሪ ወቅቱ የአቴንሽን እና የዳታ ነው። ዳታ የሚሸጥበት ዘመን ላይ ያለ ነው። ስለዚህ ዳታ ኦርጋናይዝ የሚያደርግልን ኮሌክት የሚያደርግልን የተለያዩ ዳታን የተመለከቱ ስራዎችን የሚሰራ ሰው ኢንዱስትሪ ላይ በጣም የሚፈለግበት ጊዜ ነው።
በጣም የሚገርመው ደግሞ በአጭር ጊዜ ውስጥ ማንኛውም ሰው መማር የሚችለው ስኪል ነው። የተለያዩ ስኪሎች ትንሽ ጊዜ ሊፈጁ ይችላሉ አንጻራዊ ከዳታ አናሊሲስ ጋር ሲታይ። ዳታ አናሊሲስ ግን አጭር የሚባል ኮርስ በመውሰድ ወይም ደግሞ አጭር የሚባል ኢንተርንሺፕ ጆይን በማድረግ ጥሩ የሚባል ችሎታ ልታዳብሩ ትችላላችሁ። ከዛ በኋላ ጀስት ሪሞትሊ እየሰራችሁ ከተለያዩ ድርጅቶች ጋር ጥሩ ተካፋይ መሆንም የምትችሉበት ስኪል ነው። ስለዚህ በዚህ ክረምት ዳታ አናሊሲስ እንዴት እንማር እያላችሁ ከሆነ ደግሞ ስለ ዳታ አናሊሲስ በጣም ብዙ የሚባሉ ቪዲዮዎች ተሰርተዋል። እነሱ መከታተል ትችላላችሁ። ከዛም በተጨማሪ አጭር የሚባሉ ኮርሶችን የሚሰጡ የሀገር ውስጥም የውጭም ድርጅቶች አሉ። እነሱን ጆይን አድርጋችሁ መማር ትችላላችሁ። ከዛ በተጨማሪ ሪኮመንድ የማደርጋቸው ፍሪላንስ አድርጋችሁ የሆነ ቦታ ብትሰሩና አክቹሊ ለሌሎች የማሳየት የምትችሉትን ፖርትፎሊዮ ቢኖራችሁ ደግሞ ይመከራል። በሶስተኛነት በጣም ተፈላጊ የሆነው ጥሩ እየከፈለ የሚገኘውና ከየትኛውም ቦታ ሆናችሁ ልትሰሩት የምትችሉት ስኪል ቢኖር ሶሻል ሚዲያ ማኔጅመንት ነው። አስታውሳለሁ እኛ የጀመርን ሰሞን የሆኑ ሜሞች ነበሩ። ጀስት ሶሻል ሚዲያ ማኔጅመንት ስራ ነው ወይ እንዴት ነው የሚሰሩት ምናምን፣ ነገር ግን ስራ ነው። ስፔሻሊ ደግሞ ሶሻል ሚዲያው ራሱ በደንብ አስተዋውቆታልና ሰዎች እንዴት እየሰሩ እንደሚገኙ ተመልክታችሁ ይሆናል ብዬ አስባለሁ። በጣም በሚገርም ሁኔታ ከየትኛውም ቦታ ሆናችሁ ልትሰሩት የምትችሉት ትክክለኛ ስራ ነው። ከፕሪ ፕሮዳክሽን እስከ ፖስት ፕሮዳክሽን የናንተ ስራ ነው። ዴሞችን ማመለስ ሊሆን ይችላል፣ ፖስቶችን ስኬጁል ማድረግ፣ አዳዲስ ስትራቴጂዎችን ኢምፕሊመንት ማድረግ፣ በጣም ሰፊ ነው ስራው። ነገር ግን ከየትኛውም ቦታ ሆኖ ሊሰራ የሚችልና በጣም ደግሞ ጥሩ እየከፈለ የሚገኝ ነው። ማለት ጀስት ሰው ሶሻል ሚዲያ ማኔጅመንት ሲባል የሆነ ቲክቶክ አካውንት የሆነ ቀለል ያለ ነገር ወይም ደግሞ ኮሜንት መመለስ ብቻ ነው የሚመስለው። ነገር ግን አይደለም። ከትንንሽ አካውንት ጀምሮ እስከ ትልልቅ ተቋማትና የባለስልጣን አካውንቶች ድረስ ማኔጅ የሚያደርግ ሰው በጣም በትልልቅ ብር የሚከፈላቸውን ሰዎች እየሰማ እንገኛለን እና ሶሻል ሚዲያ ማኔጅመንት ከረንትሊ በጣም ተፈላጊ ከሚባሉ ስኪሎች ነው። ከዛም በተጨማሪ ደግሞ ፍሪላንስ ፍሬንድሊ የሚባል ስራ ነው። ከየትኛውም ቦታ ሆናችሁ ልትሰሩ ትችላላችሁ። ጀስት አፕወርክ ላይ ሊሆን ይችላል ወይም ደግሞ ሎካል ክላይንቶች ጋር ሊሆን ይችላል። ሶሻል ሚዲያ ማኔጅመንት አሁን ላይ አኳየር አድርጋችሁ ጥሩ ተከፋይ ልትሆኑ የምትችሉበት አንድ አሪፍ ስኪል ቢኖር ሶሻል ሚዲያ ማኔጅመንት ነው። በአራተኛነት በጣም ተፈላጊና ጥሩ እየከፈለ የሚገኝ ስኪል ቢኖር ኮፒራይቲንግ ነው። ኮፒራይቲንግ ላይ እኛ ሀገር ላይ በትክክል የሚሰሩት ጥቂት ሰዎች አሉ። አብዛኛው ሰው ደግሞ ምን እንደሆነ ራሱ በትክክል አያውቅም። ኮፒራይት ሲባል የሆነ የህግ ጉዳይ ነው ይመጣልና አእምሯችን ላይ ጀስት ኮፒራይት የሚለው የባለቤትነት መብት የሚለው ጋር ብዙዎቻችን እናምታተዋለን። ነገር ግን እሱም ማለት ሳይሆን ኮፒራይት ማለት ሰዎች የሆነ አይነት አክሽን ወይም ዲሲሽን እንዲወስዱ የሚገፋፋ ፐርሱዌድ የሚያደርግ ወይም የሚያሳምን ጽሁፍ መጻፍ የሚችል ሰው ኮፒራይተር ተብሎ ይጠራል። እነዚህ ኮፒዎችም ብዙ የማርኬቲንግ ስራዎች ላይ ይውላሉ። ጀስት ከባነር ጀምሮ የኢሜይል የዌብሳይት ኮፒዎች፣ በጣም ብዙ ቦታዎች ላይ የሚጻፉ የማርኬቲንግ ጽሁፎችን ማዘጋጀት እንችላለን። ይህን ስራ ላይ የሚሰራ ሰውም ሪሞትሊ የስራ እድሎች አሉ። ከዛ በተጨማሪም ደግሞ ጥሩ የሚባል ክፍያዎችም አሉ። ጀስት አፕወርክ እና የመሳሰሉት የፍሪላንሲንግ ሳይቶች ላይ ሄዳችሁ ቼክ ማድረግ ትችላላችሁ። የኮፒራይቲንግ ስኪልን በዚህ ክረምት መማር ከፈለጋችሁ ደግሞ ቀለል አድርጋችሁ ለመጀመር ጀስት የሜታ አድቨርታይዝመንት ሄድላይኖች ይጻፋሉ። የፌስቡክ ሊሆን ይችላል፣ ኢንስታግራም የመሳሰሉትን ሄድላይኖች በመጻፍ የቲክቶክ ስክሪፕቶችን በመጻፍ መጀመር ትችላላችሁ። ከዛ በኋላ አንድ ባንድ ስፔሻላይዝ ያደረጋችሁና ስራውን እያሰፋችሁት መምጣት ትችላላችሁ። ስለ ኮፒራይቲንግ የበለጠና ዲቴይል የሆነ ነገር የምትፈልጉ ከሆነ ከዚህ በፊት ረዘም ያለ ቪዲዮ ሰርቼበታለሁ። እዚህ ላይ ወይ እዚህ ላይ አስቀምጥላችኋለሁ፣ ማግኘት ትችላላችሁ። በአምስተኛነት መማር ያለባችሁ ብዬ የማስበው ስኪል ቢኖር ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ እንደምናውቀው በጣም ሃይ ፔይንግ ከሚባሉና አሁን ላይ በጣም ከሚፈለጉ ስኪሎች ውስጥ ዋነኛው ነው። ይህን ስላችሁ በአሁኑ ሰዓት የነገሰው የኮንቴንት ስትራቴጂ ቢኖር ቪዲዮ ነው። ስለዚህ ከትንሽ ከሚባለው ሱቅ እስከ ትልልቅ ካምፓኒዎች፣ ግለሰቦች ድረስ ቪዲዮ ኤዲተሮችን ይፈልጋሉ። ቪዲዮ ኤዲቲንግ ሰምሃው ቦሪንግ ከሚባሉ ስራዎች ውስጥ ነው። ይህን ስላችሁ ስራው መጥፎ ነው እያልኳቸው አይደለም። ነገር ግን አንድ ሃይ ኳሊቲ የሚባል ቪዲዮ ፕሮዲስ ለማድረግ ረዘም ያለ ጊዜ ይፈልጋል። ለዛም ነው ብዙውን ጊዜ ቪዲዮ ኤዲተሮች ጥሩ ተከፋይ የሆኑት። አፕወርክ ላይ ሄዳችሁ ብትመለከቱ በጣም ብዙ ብር ነው የሚከፈላቸው። ፐር ሃወር $20 እስከ $30 የሚከፈላቸው ኤዲተሮች አሉ። ኢቭን ኢትዮጵያውያን ሆነው ኢቭን እኔ ራሱ በስራ አጋጣሚ የማውቃቸው አንዳንድ ቪዲዮ ኤዲተሮች አሉ። አፕወርክ ላይ $25 በላይ የሚከፈላቸው ሰዎች አሉ። ይህ የሚያሳየው ምንድን ነው? ቪዲዮ ኤዲት በማድረግ ብቻ በመቶ ሺዎች የሚከፈላቸው ሰዎች አሉ። ከዛም በተጨማሪ ደግሞ እንደ ሌሎች ቅድም እንደነገርኳቸው ስኪሎች ቪዲዮ ኤዲቲንግም ፍሪላንሰር ፍሬንድሊ ነው ወይም ደግሞ ሪሞትሊ ሊሰራ የሚችል ስኪል ነው። ኢንዱስትሪ ላይ በጣም ተፈላጊ የሚባሉት ቪዲዮ ኤዲተሮች ብዙውን ጊዜ ፕሪሚየር ፕሮ እና አፍተር ኢፌክትን በደንብ አንድ ላይ ኮላብ አድርገው መስራት የሚችሉ ናቸው። ከዛም በተጨማሪ እናንተ እንደ ጀማሪ ካፕከትን መጠቀም ትችላላችሁ። ስለዚህ ቱቶሪያሎች ዩቲዩብ ላይ በጣም ብዙ አይነት ቱቶሪያሎች አሉ። ከዛም በተጨማሪ ሀገራችንም ላይ ኢንተርናሽናል የሆኑ ኮርሶችም አሉ። እነሱንም ፐርቼዝ ማድረግ ትችላላችሁ። እንደዛ በማድረግ በ3 ወር ውስጥ ራሳችሁን በማስተማር መስከረም ላይ ስትመለሱ ጎበዝ የሚባል ቪዲዮ ኤዲተር በመሆን ጥሩ ተከፋይ መሆን ትችላላችሁ። ላስትሊ በጣም ሃይሊ ፔይንግ ከሚባሉ ስኪሎችና ቀለል አድርጋችሁ ልሰሩ ከቤታችሁ ወይም ከተለያዩ ቦታ ልሰሩት የምትችሉት ስኪል ቢኖር
ግራፊክ ዲዛይነር ነው። ግራፊክ ዲዛይን ሲባል በጣም ሰፊ ነው ኒቹ። ያው ሰምሃው ሎጎ ዲዛይነር አለ፣ ብራንዲንግ ብቻውን የሚሰራ ሰው አለ፣ ተምኔል ዲዛይነሮች አሉ። ስለዚህ ከእናንተ የሚጠበቀው ምንድነው? ስፔሻላይዝ ማድረግ። ጀስት አንዱ ነገር ላይ ብቻ ስፔሻላይዝ አድርጉና እዛ ነገር ላይ በደንብ አድምታችሁ እየሰራችሁ ራሳችሁን መሸጥ ነው የሚጠበቅባችሁ። ፕላትፎርሞችን ለመላመድ ብዙ ጊዜ አይፈልጉም። ፎቶሾፕ እና ኢሉስትሬተርን ከተማራችሁና እነዛን ፕራክቲስ ካደረጋችሁ በጣም በቂ ነው። ይህን የት እንማር ካላችሁ አሁንም ዩቲዩብ ላይ ከ6 ሰዓት ከ7 ሰዓት በላይ የሚያስተምሩ ረዣዥም ኮርሶች አሉ። እነሱ መውሰድ ትችላላችሁ። የአማርኛ ኮርሶችም አሉ። ወይም ራሳችሁ ኮርሶች ፓርቼዝ አድርጋችሁ ማስተማር ትችላላችሁ። ስለዚህ ግራፊክ ዲዛይን ለመማር በጣም ሲምፕል ነው። ከዛ ግን ስፔሻላይዝ ባደረጋችሁበት በደንብ መስራት ይኖርባችኋል። ጀስት አንድ ያስተዋልኩት ነገር ምንድነው? እኔም ራሴ ግራፊክ ዲዛይን ስለተማርኩ ሁሉንም መስራት የምትሞክሩ ከሆነ አስቸጋሪ ሊሆንባችሁ ይችላል። ጀስት ሎጎ ዲዛይነር ነኝ፣ ብራንዲንግ እሰራለሁ፣ ከዛም በተጨማሪ ተምኔል እሰራለሁ ምናምን የምትሉ ከሆነ አስቸጋሪ ሊሆንባችሁ ይችላል። ስለዚህ ጀስት ስፔሲፊክ አድርጉትና ስፔሻላይዝ አድርጋችሁ ወይ ተምኔል ዲዛይነር ሁኑ፣ ወይ ሎጎ ዲዛይነር ሁኑ፣ ወይ ብራንዲንግ የሚሰራ ሰው ሁኑና እነዛ ነገሮች ላይ በደንብ አድምታችሁ ከሰራችሁ ጥሩ ተከፋይ የማትሆኑበት ምንም ምክንያት የለም። እንደነገርኳችሁም አፕወርክና የመሳሰሉት ፕላትፎርሞች ላይም በጣም ጥሩ የሚከፈላቸውና ስቲል የሚፈለጉ ሰዎችም ምኖች ናቸው ካላችሁ ግራፊክ ዲዛይነሮች ናቸው። ስለዚህ እስካሁን የነገርኳችሁንም ሊሆን ይችላል ወይም ይሄኛውን ስኪል በዚህ የ3 ወር ጊዜ ውስጥ ተምራችሁ በትክክል ስኪሉ ማዳበርና ወደ ስራ መግባት ነው ከእናንተ የሚጠበቅባችሁ። በዛሬ ቪዲዮ ሁሉም ሰው ሊያውቃቸው ወይም ሊረዳቸው ይገባል ብዬ ማሰባቸውን 3 ዋና ዋና ስኪሎችና ከዛም በተጨማሪ ደግሞ በፍሪላንሰር ኢንዱስትሪ ውስጥ ሁሉም ሰው ሊማራቸው ወይም ደግሞ ሊኖረው ይገባል ብዬ ማሰባቸውን ሃይሊ ፔይንግ እና ፍሪላንሰር ፍሬንድሊ የሆኑ ስራዎችን ተነጋግረናል። በዚህ ቪዲዮም ክረምታችሁን የምታሳልፉበትን አንድ ጠቃሚ ነገር እንደነገርኳችሁ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት የምርም ጠቅማችሁ ከሆነ ላይክና ሰብስክራይብ ማድረጉ እንዳይረሳ። ይጠቅማችኋል ብላችሁ ለምታስቡ ተማሪ ጓደኞቻችሁም ላኩላቸው። በቀጣይ ቪዲዮ እስከምንገናኝ ቻው።